በዚህች ቦታና በሌሎቹም ቦታዎች ስለሚገኙ በነፍስ በስጋ ስለታመሙ አባቶቻችንና ወንድሞቻችን ጌታ ለእኛም ለእነሱም ሕይወቱን ጤንነቱን ሰጥቶ በጎ ነገርን ያደርግ ዘንድ እኛንም ኃጢአታችን ያሳስርልን ዘንድ ጸልዩ። በባሕር በየብስ በወንዝ በሸለቆ በሌላው መንገድ ሁሉ ስለሚጓዙ አባቶቻችንና ወንድሞቻችን ጌታ በቀና መንገድ መርቶ በሰላም በደስታ ወደ መኖሪያቸው የመልሳቸው ዘንድ እኛንም ኃጢአት ያሳስርልን ዘንድ ጸልዩ። በክርስቶስ አምነው ከዚህ በፊት ስለሞቱ አባቶቻችንና ወንድሞቻችን እነርሱም የተቀደሱ አባቶቻችን ሊቃነ ጳጳሳትና አባቶቻችን ጳጳሳት፣ አባቶቻችን ኤጲስቆጶሳት፣ አባቶቻችን ቆሞሳት፣ አባቶቻችን ቀሳውስት፣ ወንድሞቻችን ዲያቆናት፣ አባቶቻችን መነኮሳት፣ ወንድሞቻችን ሕጋውያን፣ ሌሎችም ከክርስቲያኑ ወገን በሞት ያረፉትን ሁሉ ጌታ ዕረፍተ ነፍስን ሰጥቶ ዕረፍተ ነፍስ ሰጣቸው ዘንድ እኛንም ኃጢአታችንን ያስተሰርይ ዘንድ ጸልዩ። የክርስቲያንን ስላልተፈጸመላቸው ወገኖቻችን ጌታ ይባርካቸው ዘንድ እስከ መጨረሻይቱ ፍቅዳ ድረስ በቀናች ሃይማኖት ያጽናቸው ዘንድ እኛንም ኃጢአት ያስተሰርይ ዘንድ ጸልዩ። አባቶቻችን የጳጳሳት አለቆች የኤጲስቆጶሳት ስለ ትምህርቱ ሊቀ ጳጳሳችን አባ አትናቴዎስ ሕይወትና ኗኗር ሰፊ ዘመናትን ረጅም ዓመታትን ሰጥቶ በመንበረ ስብከታቸው እያንዳንዳቸውን በሰላም ያጽናቸው ዘንድ የእኛንም ኃጢአት ያስተሰርይ ዘንድ ጸልዩ። ስለ አንድነታችን የቀናች ሃይማኖት ስላላቸው ሕዝበ ክርስቲያን አንድነት ጌታ ይጠብቃቸውና በሰላም ያስፈጽማቸው ዘንድ እኛንም ኃጢአት ያስተሰርይ ዘንድ ጸልዩ። በከበረች ቤተ ክርስቲያን መባ ከሰውና ከእንስሳ ስለሚያቀርቡ ሰዎች ጌታ ይባርካቸው ዘንድ በስራቸው እንዲጸኑ ይረዳቸው ዘንድ እኛንም ኃጢአት ያስተሰርይ ዘንድ ጸልዩ። ምእመናንን በየስፍራቸው ሁሉ በቸርነት ስለሚያስቡና ለበጎ ነገር ስለሚደክሙ የቀና ሃይማኖት ስላላቸው ሰዎች ሁሉ ጌታ ይባርካቸው ዘንድ ዋጋቸውን ይሰጣቸው ዘንድ ይቅርታን ያደርግላቸው ዘንድ እኛንም ኃጢአታችንን ያስተሰርይ ዘንድ ጸልዩ። ለቁርባን የሚሆነውን ስንዴውን፣ ዕጣኑን፣ ዘይቱን፣ መብራቱን፣ የሚነበብባቸውን መጻሕፍትን፣ ሌላውንም የቤተ መቅደስ ዕቃ ሁሉ በመስጠት ስለሚያስቡ ሰዎች በመንግሥተ ሰማያት የበለጠ ዋጋ ይሰጣቸው ዘንድ እኛንም ኃጢአታችንን ያስተሰርይ ዘንድ ጸልዩ። ስማቸውን በእያንዳንዳቸው እንድንጠራ ስላዘዙ የቤተ ክርስቲያን ያስተሰርይ ዘንድ ጸልዩ። ልጆችን ለድሆች ልጆችና ለተጨነቁ ሰዎች ሳላረሱ ዘንድ ለዘሩ ለሚሸጡ ለሚገዙ ለተጨነቀችው ሰውነት በማናቸውም ቦታ ሁሉ እየተራርቶ ይቅር ይላቸው ዘንድ እኛንም ኃጢአታችንን ያስተሰርይ ዘንድ ጸልዩ። በግዞት በምርኮ ተይዘው ለተጨነቁ አገር ለቀው ለተሰደዱ በአጋንንት አሽቀላም ለተያዙ ሰዎች ጌታ ከግዞትም ከምርኮኝነት የሚያወጣቸው ዘንድ ይቅርታውን ሰጥቶ
ዘላለም ያድነን ዘንድ ኃጢአታችንን ያሳስረን ዘንድ ጸልዩ። ለነፍሳቸው ይቅርታን እየፈለጉ ክቡር ክቡር ከሆነ በዚህ ስፍራ ስለተሰበሰቡ የእውነተኛ So